100 ዓመታትን ያለ ችግር የሚያገለግለው መኪና። የዓለማችን ውዱ ሮልስ ሮይስ የሚያመርተው የሮልስ ሮይስ ካምፓኒ ለየት ያለና ብዙዎችን የሚያስደምም መኪና ባመርት ምን ይመስላል? ሮልስ ሮይስ 130 ኤክስ ይባላል። ካምፓኒው ካመረታቸው መኪኖች መካከል በግንባር ቀደምትነት ይጠቀሳል። አንድ ሮልስ ሮይስ መኪና ተመርቶ ገበያ ላይ ለመዋል በትንሹ 6 ወራት ይፈጃል። ታዲያ በቅንጦት ላይ ቅንጦትን የደረበው 130 ኤክስ ስንት ጊዜ የሚፈጅ ይመስላችኋል? ይህ መኪና ላይ ከተገጠመለት ሎጎ ጀምሮ ሁሉንም በሚባል ደረጃ በሰው ልጆች ረዥም ጊዜ ፈጅቶባቸው በእጅ የተሰሩ ናቸው። በምድር ላይ የተሰራው ይህ ሮልስ ሮይስ ኤክስ 113 አንድ ብቻ ነው። ይህም መኪና የተመረተው ለ100 ዓመታት ያክል ያለ ምንም ችግር እንዲያገለግል ተብሎ ነው። መኪናው በእጅጉ የዘመነ የንዝረት መቆጣጠሪያ የተገጠመለት ሲሆን በማይመች መንገድ ላይ ቢጓዝም ተሳፋሪውን በጭራሽ ምቾት አይነሳም። ሮልስ ሮይስ ኢኤክስ 130 የ2035 መኪናም እየተባለ የሚጠራ ሲሆን ጎማዎቹ ሙሉ በሙሉ የተሸፈኑና የተወሰነ አካላቸው ብቻ የሚታይ ነው። በላዩ ላይ ሻንጣን ጨምሮ ሌሎች ቁሳቁሶችን የማስቀመጫ ዘመናዊ ቦታዎች ተካተዋል። የመኪናውን በር የሚከፈተው ከአናቱም ከጎኑም ላይ ነው። ይህም ባለቤቶቹ ወደ ውስጥ ሲገቡ ማጎንበስ አይጠበቅባቸውም። ይህ ብቻ ሳይሆን መኪናው ሙሉ በሙሉ ያለ ሹፌር ራሱን የሚያንቀሳቅስ ሲሆን በኤአይ የሚታገዝ ይሆናል። ሞተሩም በሙሉ በሙሉ በኤሌክትሪክ ኃይል የሚሰራ ነው። በሮቹ ላይም የተለያዩ የዣንጥላን ጨምሮ ሌላ ጠቃሚ የተባሉ ነገሮች የተካተቱለት ሲሆን የውጭኛው ዲዛይንም ቢሆን እጅግ ያማረና ብዙዎች የወደዱት ነው። ቢሆንም ይህንን መኪና ማንም ሊገዛው አልቻለም። ምክንያቱም መመረት የቻለው በቁጥር 1 ብቻ ነው። ሀሳብ አስተያየታችሁን በኮመንት ላይ ያሳውቁን። ፎሎ ላይክ አይረሳ። እናመሰግናለን።